ሰላም ወደቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንድትሆኑ እየተመኘሁ እንግዲህ ትናንት ሁለተኛ ፓርት ይዤላችሁ መጥቼ ነበር። አሁን ደግሞ ሶስተኛ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻ አብራችሁን ቆዩ። እሺ እንግዲህ ትናንት ልዋም ብር ልሰጥሽ ከፈለግሽ የኔን ሁለት ነጥቦችን ልትቀበይ ይገባል ብለዋት እንደነበረ ባለቤቷ ማለት ነው። ከኔ መፋታት እንደሌለብሽ እና ለችን ውሽማው ለራሄል ደግሞ ምንም ነገር እንዳታስቸግሪያት ይህንን ቃል ግቢልኝ። ይህንን ቃል ከገባሽልኝ ግን እኔ የፈለግሽውን ብር እሰጥሻለሁ ብሏት እንደነበረ አብረን አውርተን ነበር፣ ተነጋግረን ነበር እና አሁን ደግሞ እናቷና ወንድሟ ደግሞ እየፈለጓት እንደሆነ እናቷ እየተጨናነቀች እንደሆነ አይተን ነበር እና በዛ ቀጥላ እናቱ ለወንድሟ ማለት ነው ምን አለችው? ልጄ እኔ በቃ አርጃለሁ እና ሰርግህን ሳላይ ልሞት አልፈልግም፣ ስለዚህ አግባ አለችው ማለት ነው ለወንድሟ ለልዋ ማለት ነው። ገና አላገኘዋትም፣ ግን ደግሞ ወንድሟ ነው የስጋ ወንድሟ ማለት ነው። እና ከዛ እናቴ እኔ እህቴ ሳላገኝ ላገባ አልፈልግም ይላታል ማለት ነው ወንድሟ ማለት ነው። እኔ እህቴን ሳላገኝ ላገባ አልፈልግም እንጂ ችግር የለውም እህቴ ሳገኛት አገባለሁ፣ እንደፈለግሽ አደርጋለሁ፣ ግን ትንሽ እየጠብቀኝ ምናምን ይባባላሉ ማለት ነው። በአንድ ወገን ደግሞ ሁለቱ ዶክተሮቹ ተነጋግረው ለልዋም መጠራት እንዳለባት ምክንያቱ በግዴታ ኦፕሬሽን ማድረግ ቶሎ ብላ ኦፕሬሽን ማድረግ እንዳለባት ተነጋግረው ዶክተር አማን ለሌላኛው ዶክተር ደውለህ ጥራት እንዳለው በዛ ላይ እሱም ይደውልላታል ማለት ነው። ነገር ግን እሷም ብር ስለማይበቃት ለባለቤቷ ሶስተኛ ለአራተኛ ብላ ብር ስጠኝ እንድትለው ቤታቸው ትሄዳለች እና እችን ውሽማው እንደምታዩት በስክሪን ላይ ትጠብቃታለች ማለት ነው። እኔ ላንቺ አይደለም የምፈለኩት እና ተይኝ፣ እኔ የፈለኩት ለባሌ ነው ለባለቤቴ ነው፣ ስለዚህ ተይኝ ትናታለች። አይ እሱ የተከበሩ እንግዳዎች ስላሉት እየተዘጋጀ ነው እና እሱ ጋር አትገቢም ብላ ትከለክላታለች ማለት ነው። አንቺ ምን አገባሽ? ይሄ እኮ ባለቤቴ ነው። አንቺ ደግሞ ለአጭር ጊዜ ነው የመጣሽ። እውነቱን ሲያውቅ እኮ እንደሚያባረርሽ ታውቂያለሽ ወይ ምናምን ትላታለች ልዋም እና እችን ደግሞ ታሾፍባታለች። ማን እንደሚወጣ እናያለን፣ ማን እንደሚባረር ከዚህ ቤት እናያለን ምናምን ብላ ታሾፍባታለች፣ ትስቅባታለች። እና ችግር የለውም ግን አሁን ስራ አለኝና ተይኝ ብላ ልትሄድ ስትል ልፍት አድርጋ ታወድቃታለች። አስቦት የኩላሊት ህመም ታማሚ ናት። በጣም እየተሰቃየች እያለ በዛ ላይ ደግሞ በኃይል ስትደፋት ምን አይነት ህመም እንደሚሰማት አስቡትና ከዛ ምን ታደርጋለች መሰላችሁ? ልዋም እንደምን ብላ ከተደፋችበት ከወደቀችበት መሬት ስትነሳ እችን ራሄል የተባለችውን ራሷ ታወድቅና እሱን ድምፁን የጫማ ድምፁን ስትሰማ ራሷን አወድቃ ከዛ ምን ሆነች ነው ሲላት ልዋም ደፋችኝ ስትለው እሱ ደግሞ አመናትና ለምን እናባሽ ነው የምትደፊያት ምናምን ብሎ ሲያንቋሸሻት ምናምን እናያለን፣ ሲሰድባት ምናምን ነው። ከዚህ በኋላ እንግዲህ ብር ስጠኝ አንተ ለዚች ልጅ አምናሃት ሁሉንም ነገር የምታደርግብህን ነገር ሁሉ አምናሃት መኪና የ7 ሚሊዮን የሚያክል ዋጋ ልትገዛለት እየተቀራረብክ ነው። ለእኔ ግን ታምም ያለውና ብር ስጠኝ ልታከምበት ብዬ 3 ሚሊዮን እምቢ ብለኛል። ምን ሆነ ነው? በሰላም ነው ወይ በጤና ነው ወይ ብላ ትጠይቀዋለች። እና አሁን ድፍት ያደረግሻት የ7 ሚሊዮን መኪና ሊገዛላት ነው ብለሽ ቀንተሽ ነው ምናምን ይላታል። ኧረ ውዴ እኔ ቀንቻለን አይደለም፣ የፈለግከውን ነገር እኮ ማድረግ ትችላለህ። ነገር ግን እኔ ታመም ያለው ስለታመምኩ ሆስፒታል ሄጄ ኦፕሬሽን ማድረግ ስላለብኝ ነው እና እባክህ ተለመነኝ፣ ብሩን ስጠኝ፣ አለበለዚያ በቃ ምናምን አለችውና አይ ይሄው ቀንተሽ ነው ያስቸገርሻት ያለሽ ምናምን ብሎ ብዙ ነገር ተሳደበ ምናምን ማለት ነው። ከዛ ዶክተሩ ደግሞ ደወለላት ማለት ነው ለልዋ ማለት ነው። ልዋምዬ ነይ ቶሎ ብለሽ ነይ ኦፕሬሽን ማድረግ አለብሽ፣ ብሩ ደግሞ ችግር የለውም ቀስ ብለሽ ትከፍለዋለሽ ምናምን አላትና ቶሎ ብላ ወደ ዶክተሩ ቆጠሯን ጠብቃ ትሄዳለች ልዋም ማለት ነው። ስትሄድ እዛ ትንሽዬ ልትወድቅ ብላ ማለት ታማለች፣ በጣም እየተሰቃየች ስለሆነ ልትወድቅ ስትል ወንድሟ ሳያውቃት ማለት ነው መጥቶ ያግዛታል ማለት ነው። ያግዛታልና አግዞ ያቆማታል ማለት ነው። አይተዋወቁም። እሷ ወንድሟ መሆኑን አታውቅም፣ እሱም እህቱ መሆኗን አያውቅም ማለት ነው። ከዛ አግዘዋት ለዶክተሩ ሰጥቷት ወደ ቢሮ አስገብቷት ይሄዳል ወንድሟ ማለት ነው። ሳይተዋወቁ ነው ሄደው ወደ ቤቱ ይሄዳል። እሷ ደግሞ ወደ ቢሮ ትገባለች ማለት ነው፣ ወደ ኦፊስ ማለት ነው። ከዛ ዶክተሩ ኦፕሬሽን ማድረግ አለብሽ ምናምን ይላታልና ግን እኮ ዶክተር የኔ ብር የለኝም አልሰበሰብኩም ምናምን ትለዋለች። እንግዲህ አሁን ሰርፕራይዝ ይዤልሽ መጥቻለሁ ምን ይመስልሻል ምናምን ይላታል። እና ደስ ይላታል። ለኔ አለች ደስ የሚያሰኝሽ ነው ምናምን ሲላት ለኔ ደስ የሚያሰኝ በዚህ ጊዜ ስትለው ደስ የሚያሰኝሽን አማን ማለት ነው ከኋላዋ ይመጣልና ዘወር ብለሽ ሲላት ዘወር ስትል ዶክተር አማን ነው። እንዴ አንተ
እናንተ ተባብለው በቃ በቁማ ማለት ነው። ሰላም እንኳን በስነ ስርዓት አላለችም። በጣም ተደናግጣ ምናምን ምስኪን አላወቀችም። እሱ ግን በቃ እንዳልኳቸው ተነጋግረው ከዶክተሩ ምናምን ተረድተት ስለነበረ ብዙ አልተደናገጠም። ሰው ግን በጣም ተደናግጣ በቃ ቆመች እና ምን ሆነች ነው ስንት ዓመታችን እኮ ከተለያየን እንጂ ሰላም በይ ምናምን ሲላት በራሱ እቅፍ አድርጎ ይስማታል ምናምን እና ከዛ በኋላ አብረው ሁለቱ ዶክተሮቹ እና እሷ አወሩ ማለት ነው። አሁን ኦፕሬሽን ማድረግ አለብሽ አለበለዚያ አደጋ ላይ ነሽ እና ግዴታ ኦፕሬሽን ማድረግ አለብሽ ምናምን እኔ አግዝሻለሁ ችግር የለውም አይዞሽ ምናምን ብሎ ብዙ ካወሩ በኋላ ወደ ኦፕሬሽን እንድትገባ ይነግራታል ማለት ነው። እሷ ደግሞ እሺ ብላ ወደ የኦፕሬሽን ክላስ ገብታ ኦፕሬሽን ያደርግላታል ማለት ነው። ኦፕሬሽን እያደረገላት ያለ ወንድሟ ማለት ነው ከእናቱ እያወራ ያለ የሆነ ነገር ትዝ ያለው ምንድን ነው የሆነ እናቱ ጋር ያለ ብር ማለት ነው የአንገት ብሩር ማለት ነው የአንገት ብሩር ልክ ለሱ የሚመስል ደግሞ ከሉዋም ጋር ሲደግፋት ስትወድቅ ይደግፋት አልነበረ በሕክምና ውስጥ ልክ እናቱን የሚመስል ብሩር አስራ ነበር እሷም እና ትዝ አለው። ከዛ እናት ያለና ተደናገጠ። ምን ሆነ ነው ስትለው ምንም አልሆንኩም ብቻ ግን እመለሳለሁ አላት። የት ነው የምትሄዱ ምን ሆነ ነው ስትለው ተደናግጣ እናቱ ሳይቀር ተደናግጣ ምንም አልሆንኩም ግን በቃ እመለሳለሁ እናቴ ብሎ እየሮጠ የት ይገባል መሰላችሁ? ወደ ሆስፒታል ይሄዳል ማለት ነው። ከዛ ሆስፒታሉ እሱ ሳይገባ በፊት ግን እህቱ ኦፕሬሽን አድርጋ ጨርሳ ወደ እንትን ትሄዳለች ማለት ነው። ወደ በቃ እኔ ሆስፒታል ውስጥ መቀመጥ አልፈልግም እና ፕሊስ ወደ ቤት ውሰደኝ ትለዋለች ለዶክተር አማን እና ዶክተር አማን ደግሞ ምን ይዋልሽ ናችሁ እኮ ገና ነሽ ምን ሆንሽ ገና ነሽ እኮ ቢያንስ ከኦፕሬሽን በኋላ 48 ሰዓት መቆየት አለብሽ እኮ ምናምን ይላታል ማለት ነው። እሷ ግን አይ በቃ አስጠልቶኛል የሕክምና ሁኔታውና ፕሊስ ውሰደኝ ትለዋለች። ከዛ ቤቷ ላይ ያደርሳታል ከኦፕሬሽን በኋላ ማለት ነው። ሲያደርሳት እጅግ ባለጌ ውሽማው የባሏን ውሽማ ራሄል የተባለችውን ትጠብቃታለች እና ተኝ አሳልፊኝ ስትላት አላሳልፍሽም አሳልፊኝ ታምኛለሁ ከአንቺ ጋር መናገር ራሱ አልችልም ባክሽ ስትላት አላሳልፍሽም የምን አባሽ ነው ከዚህ ትሄጃለሽ ትወጫለሽ ከማንን ጋር ወደዚህ ትመጫለሽ ህማም ይዘሽብን እንዳትመጭ ምናምን እያለች በቃ ታሰቃያታለች ማለት ነው። እና እሷ ደግሞ አይ እባክሽ ተይኝ በቃ እኔ አልችልም ከአንቺ ጋር ማውራት አልችልም እና ተይኝ ስትላት በቃ መስማት የለም ጆሮዋ ተደፍኗል። በዛ ደፋቻት ማለት ነው። አስቡት ኦፕሬሽን ተደርጋ አሁን ደግሞ ስትደፋት እፍት ስታደርጋት በቃ ህይወቷን ማለት ህልዋቷን አጠፋች ማለት ነው። በቃ አትናገርም አትካገርም። አንቺ ምን ሆነሽ ነው ስትል እሷ ራሷን ደፍታት ራሷን ትደናገጣለች ነው በቃ ምንም ድምፅ የለም። ከዛ ምን ታደርጋለች ዶክተሩ ምን ሲላት ሰምታለች። እችን ራሄል የተባለችውን በፊት አደራ አልኮል የሚባልን ነገር እንዳትጠጪ እና በቃ ራስሽን ጠብቂ ምናምን ብሏት ነበረና ራሷን ነው የሳተችው። የማይሆን መጠጣት ጠጥታ ወይም ደግሞ አልኮል ጠጥታ ነው የወደቀችው እንድትባል ተብሎ አልኮል ላይ አፏ ምናምን ታደርግባታለች። ከዛ ፊቷ ላይ አስቀምጣ አልኮሉን እንደወደቀች ትተዋታለች ማለት ነው። ራሷን ስታለች በቃ አትናገርም። ከዛ ከሰዓታት በኋላ ተነሳች ራሷን ነቃች እና ከነቃች በኋላ ደወለችለት ማለት ነው። ትደውልለታለች ለዶክተሩ እና ፕሌስ እባክህን አምጣልኝ እና ውሰደኝ ወደ ሕክምና በጣም ታምሜያለሁ ምን እንደሆንኩኝ አላውቅም ብቻ ግን በቃ ወድቄያለሁ ራሴን ስቼ ነበር እና ፕሌስ ውሰደኝ ስትለው እየሮጠ መጥቶ ይሄን ዶክተር አማን ሊወስዳት ይመጣል ማለት ነው። ቤት ሲገባ ልክ ቤት ላይ ገብቶ ለሚስቱን ደግፎ ሲያወጣት ማናገኘው ባሏን ማለት ነው። ባሏን ወደ ቤቱ ሲገባ እነሱ ደግሞ ከቤት ለሕክምና ሲወጡ ተገናኙ ማለት ነው። እንግዲህ ጋይዝ አራተኛ ፓርቲ ይዤላችሁ እስከሚመጣ ድረስ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ስለምታደርጉልኝ ትብብር ከልብ ነው የማመሰግነው።